እዚህ ድረስ ተሸኞሽ ይበቃሻል አሁን በዚህ ጋር ጌት እያረጋሽ ቤት ሂድ እንዴ መጀመሪያ ምግብ መብላቱ አይቀርም አረ ቤት ሂጂ በእናትሽ ቶሎ እዛ መድረስ አለብኝ ደግሞ መክሰሴንም ቢሆን እያረጋሽ ጋር በላለሁ እሺ በቃ አዲስ ነገር ካለ አሳውቂኝ እሺ አሳውቅሻለሁ ቻው በቃ እሺ ጠንቀቅ ብለሽ ሂጂ ወይኔ አሻንቲ የግዛቱ ድምቀት የመንደሩ ኩራት የነበርኩ ልጅ በዚህ ወርቸቦ ለግራግር ተሸንፌ ፒኤፍ ይበላሽ ባክ እንኳን አንተ እኔ ራሱ ፒኤፍ ተበላሽቶ የሌለ ሙዲ ተጮሮ አንተ መጀመሪያ ኩደና ቡጢ ነበር ይገባውለት ከዛ ቀና አላለው ቁልፍ አድርጎኛል ያንቺማ እኮ ስስቴ ነፍሴ እኮ ነሽ እንዴት እንዳሳዝንሽ እምቤኔ መጣው በዛ ጣር ውስጥ ሆኜ እምቤኔ መጣው አንቺ በጥፊ ተፈርሸሻል ነበር እንዴት ሾፍሽው ሙሉን በስተክክል ነው ያዩት ሙሉን ይኸውልሽ ነፍሴ ከስጌ ተላቆ ከዛ ከአመድ ውስጥ ከቋጥ ውስጥ ከሬሳ ሳጥን እንኳን አልገባው ብቻ ግን እንደዚህ ከታች ወደ ላይ በሴኩሪቲ ካሜራ ነበር ሳይየ ነበረው አቤት ቀደዳ አራሻንቲ እኔ እኮ ነፍ ጊዜ ተቆልፈል ምንም እኮ የሚታይ ነገር የለም አታ አረባክል አስረዳበት ያየሁትን ነው የምናገረው ተው ለተንቢበት እንደውም እኮ የኛ ለነገሩ አንተ ወድቀህ ነበር እንደውም እኮ የኛ እኮ ደህና እኮ ቆለፈን እንደለና ሰው አንቺ በጥፊያ እንዴት ተሽከርክር አንቺ ስነ ስርዓት ነው ስለኔ እንደዚህ መናገር አይቻልም ባይዘው ይከፋኛል ስሜቱን አውቀዋለሁ እኔ የምላችሁ ቆይ ፒኤፍ ያላችሁት ምንድነው ቃጅል በእናትሽ ግቢለት በእናትህ አንተ ግባለት እኔ በበኩሌ አልገባለትም ግቢለት አቦ ግባለት በእናትህ ግባለት አንተ በሽተኛ ነህ እንዴ ቆይ እስከመች ነው የኛን ሙድ መንከትበ ያው በኩል ማርሽ መቆስ እስክንጀምር ድረስ ነው ኧረ ተይው የዚህ አንገበግባል ኧረ ቃጀው አጨነቀኝ ብርድሳ አላለህም አልበረደህም ኧረ እየበረደኝ አይደለም ምን ነው እየበረዳችሁ ነው እንዴ ግን ነፋስ ነገር አለ ከበረደኝም ችግር የለም ኮፍያውን ጣል አደርገዋለሁ ወይ ይኸውልህ ለማንኛውም ይሄ መኮንን ፕሮፋይላችንን አበላሽቶታል ነው እያልኩ ያለሁት ኦኬ ፒኤፍ ያላችሁት አብሪቬሽን አድርጋችሁት ፕሮፋይል ለማለት ነው እና ትርጉም በቃሲም ይቀየርልህ እሱማ እኮ በእኔ ተነሳ እናንተ ፕሮፋይል በመብላሽቱ በጣም ደብሮኛል እንደዚህ ማርጉን ዝም አንለው እና ምን ልታረጉ እናስመልሳለን ምኑን ፒኤፋችንን እንዴት አድርጋችሁ ይኸውልህ በሰው ፊት እንዳዋረደንማ በአደባባይ ቃጅል አሻንቴ ሙጄ ማፍከረን ባናስ ብለው ሞተናል ምን ማለት ነው ይቅር በሉኝ ባናስ ብለው ሞተናል አይ መስሏችሁ ነው አማኑኝ መኮንን እንደዛ ከሚያደርግ ሞቱን ይመርጣልሽ መቼም አያደርገው ቃጅል አረ ጨመቃ ሰዓት ደርሷል በእናትሽ እናማ እንፉሳ አይደል እስቲል ያዳበቃ ሰልሽ የት አታረ ተወኝ በእናት ጨመቃ ቤት ነው የት እንዴት አትበል ከዚህ በኋላ ተንሽ እስቷ ወይኔ መልማል ሹሃዳ መልማል ለምንድነው ሰብር ማታደርጊው ምን ሆነሽ ነው የምታካብጪው እንደዚህ ይቅሌታም ሰውዬ ደሜን እያፈላው እንዴት አድርጌ ነው የምረጋጋው ቆይ እሱ ማን ነውና ነው እንደዚህ የሚያደርገው አይገርምሽም ንቀቱ ቆይ ቤዛ ወርቅ የሆነች ልጅ አይደለች እንዴ ያውም 24 ካራንት ነው እኮ ቆይ ልጁ ቤዛን ቢያፈቅር ክብሩ ለሱ ነው እንጂ ላንቺ ነው እንዴ እና እኔ ምን አልኩኝ ይሄ የትልቅ ትንሽ ብታይ እኮ እንዴት እንዳደረገው ለማንኛውም አንቺ ተረጋጊ ነገሩን ባሰብኩት ቁጥር ደሜ ነው የሚፈላው ሹሃዳ በቃ ሰብር አርጋ ያልኩሽ አይደል እንዴ ምንድነው ነገር ማዳመቅ እንደዚህ ኧረ ቀለል አርጊው እና ወድጄ ነው እሱ እኮ ገብቶኛል ይልቅ ምን ልታታሰብሽ ማንን ቤዛን ነው እኔ ምን አውቄ ቆይ ምን ልበላት ብቻ በዚህ ሰውዬ ተናደርኩ ብለሽ ሄደሽ ክፉ ነገር ተናግረሻት ጨርቄን ማቄን ሳትን እንደ ልጁ ብን ብላ እንዳጠፋልሽ ውይ ምን ሆነሽ ነው ቅመማ እንዴ ምን ሆንኩኝ ምኑን ማለት ነው የምታወሪብኝ ያውልሽ እኔ አፍላ ፍቅር የያዛቸው ልጆች አይናቸው እንደሚታወር ነው እየነገርኩሽ ያለሁት
ልክ እኮ ነሽ። እሷን ብድግ ብላ ብትሄድ ማን ያለ ልንል ነው እኮ። መምከርም ካለብሽ ረጋ ብለሽ ነው። ስንት ጉድ አለ መሰለሽ በየቤቱ የኔ እናት። ልክ እኮ ነሽ ቅመማ። በቃ ልሂድ። ወዴት ነው የምትሄጂው? ቤት ልጠብቃት፣ በሰከነ ስሜት እንዳወራት። እሱ ጥሩ ሀሳብ ነው። ሀቢብቲ እነዚህ አብላ የሆኑ ልጆች እኮ በቃ ሊያሳብዱን ነው። ሹሃዳ ምንድን ነው እንደዛ አይቻልም? ያምሻል እንዴ? እና ምግብ እኮ ነው። አይመለከተኝም። ድንበር ብያለሁ። ምን አባሽ ነው የምታወሪው? የያሬድን ድንበር እኔ አይደል ጨቅልዬ ያዝኩት? የያሬድ ድንበር በእኔ በኩል ነበር። ተካደል ነው? አዎ እንደውም አልበላም። አልበላም። ብላ አንተ ደግሞ ድጋሚኝ ታዲያ ምንድን ነው የምደግመው? እና ቃጅሎ የተለመደችው ሙድ እናረምዳ። አንተ ደግሞ ምንድን ነው የሚሻል? አይደብርም እንዴ? በስታይል ነው። አንቺ ደግሞ እሺ ከማን ይመል? ካንቺ። ካንተ ይሻል? አረ ግድ የለሽም ካንቺ ስመር በእናትሽ። ቃጀላሽ አንቺ ምንድን ነው የምታወሩት? ትንሽ ተመለስ። እሺ ታዲያ መጣ። አዎ ሞኬ ጥሩ። እና ያልኩን ነገር አደረግ? አዎ ቤዛን በሚገባ ተከታትያታለሁ። በጣም ጥሩ። የጠረጠረችው ነገር አለ እንዴ? አረ በፍጹም። እና ከያሬድ ጋር ተገናኙ? አይ እሱን እንኳን አላገኘችውም። ታዲያ ብቻዋን ነበረች? ከአንዲት ልጅ ጋር ነበረች። ባልሳሳት ቹቹ ያልከኝ ልጅ ናት መሰለኝ። አዎ ቹቹ ናት የምትሆነው። ከእሷ ጋር ከተለያዩ በኋላ ግን እስከ ቤቷ ድረስ ብቻዋን ነው የሄደችው። በጣም ጥሩ። ይኸውልህ ከዚህ በኋላ ምን ታደርጋለህ መሰለህ? ምን ላድርግ አለቃ? ሙሉ የእነሱ ግሩፕን ይናቁኛል። የያሬድን ጉዳይ መላ እስክለው ድረስ አንተ ቤዛን ትከታተላታለህ። ቤዛን መከታተላችን ግን ምን ይጠቅመናል? ከያሬድ ጋር የሚገናኙበትን ቦታ ሊጠቁመን ይችላል። እሱ ጥሩ ነው። ከዛ ይልቅ ግን አንዲት የእነሱ ጓደኛ የሆነች የእኛ ሰው አለች ብለኸኝ ነበር። ለምን እሷን አንጠቀማትም? ለእሷም ይህንን ሚሽን ሰጥተናታል። ግን ከዚህ ቀደም በብዙ ምክንያቶች ከእነሱ ጋር ጥሩ ስላልነበረች በቀላሉ ሊያምኗትና ያሬድን የምናገኝበትን መረጃ ሊሰጧት አልቻሉም። ነገር ግን እየሞከረች ነው። ታዲያ በዚህ ላይ እኔ እንዴት ልረዳ እችላለሁ? ለእሱ እንኳን እኔ ይበቃለሁ። አንተ ብቻ ያልኩን ነገር አድርግልኝ። ጥሩ። አሁን ስራዬን ከጨረስኩ መሄድ እችላለሁ? ከስንት ጊዜ በኋላ መተህ ደግሞ ልሂድ ስትል አታፍርም እንዴ? አረ ሞኬ፣ ያው የማዘሯ ነገር ሆኖብኝ እኮ ነው። አልመሰለኝም። እንዴት? ስጠረጥር ግን የሆነች ቅምጥ ነገር ሳትኖር አትቀርም። እመነኝ ሞኬ፣ በእነዚህ አይነት ነገር እንኳን አልታማም። ከሆነ መልካም፣ ስፈልግህ እደውልልሃለሁ። እሺ። በየጊዜው ግን ስልክ እየቀያየር ግራ ስለምታጋባኝ እስቲ አሁን የምትገኝበትን አድራሻ ስጠኝ። መልካም፣ እደውልልሃለሁ። እሺ።
አይደል እንዴ የተለያየ ነው? እሱማ እውነትሽን ነው። አሁን ነው የተለያየ ነው። እና እኔ እንጃ ቤዚቲ፣ እንደ ድሮ ሳልሸኝሽ ስለተመለስኩ ነው መሰለኝ ቅርቅር አለኝ። እንዴ ቹቻ፣ ቆይ እስከ መቼ ነው የምትሸኝኝ? በዛ ላይ ደግሞ ትዬ ጋር ስራ አለኝ ብለሽ አይደል እንዴ? እሱማ እውነትሽን ነው። ስለዚህ አትጨነቂ እሺ የኔ ቆንጆ። ለሁሉም ነገር ፈጣሪ አለ። ልክ ነሽ፣ ፈጣሪ አለ። ግን በቃ ቤት እንደገባሽ ደውይልኝ እሺ? አታስቢ የኔ ቆንጆ፣ ደውልልሻለሁ። እሺ ቻው። ልጅሽ ግን ምን ባደርጋት ነው የሚሻለኝ? ወይኔ ጉዴ! አንተ ያሬድ ምን ታደርጋለህ እንዴ? ምን አደረኩኝ እንዴ? አቦ አንተ አይደብርህም እንዴ? አንተ ጅል ስናነ ብለን ተማመን አንዴ ጨመቃ ቤት የገባን እና ታዲያ ለምን እንደ የወጣችሁት እንዴ? ብቻ አልገባኝም ምናምን ብለህ ልትጋተት ባልሆነ ጋሽሙት አልገባኝም። ወይኔ እና ከኛ ጋር አብረህ ለምን ቆስክ? እኔ ምን ችግር ተፈጠረ ብዬ ነው። ያሬድ ግን ደባሪ ሙድ ነው ያለሽ እንዴ? ምን አደረኩኝ እንዴ? በቃ አሁን ከኛ ጋር ትከራከረ፣ ሂድ እዛው ጨመቃ ቤት ተመለስ። እንዴ? ለምን ለምን ይለኛል? ኧረ ይሄ ሙድህ ደግሞ ጀመረ። ወይኔ ወይኔ ወይኔ! እንዴ እሺ ምን ላድርግ? ቢጨንቀኝ እኮ ነው። ይኸውልህ ያሬድ፣ እኛ አሁን አንተን ጭማዳ ሲዘን የመጣ ነው። የምን ጭማድ? በቃ ብር ስላጣን አንተና ሲዘን መጣን። ምን? ወይኔ ደግሞ ጀመረው። አረ ተወኝ፣ ይሄን ለምንህን ተወኝ። እኔ ልቀውስ ነው በዚህ ልጅ። ያማችኋል እንዴ? ቆይ እንዴት ነው የምታስይዙኝ? ሰው እኮ ነኝ። ሰውማ ስለሆንክ ነው አቅርበን ጀለስ ያደርግን እንዴ? ቆይ እኛ እዛ ደቅ ብንል አንቺ ተፍ ተፍ ብለሽ የምታመጪው ነገር አለሽ? እሱማ የለኝም። ስለዚህ ይኸውልህ አንተና ሲዘን እኛ ተፍ ተፍ ብለን እንመጣለን። ከዛ እናስለቅቃለን። እንዴ ምንድነው የምታከብደው እንዴ? እንደሱም አይሆንም ወይ? በቃ ልብስ ሸጬ እንከፍላለን። እንዴ ከዛ እርቃንሽን ልቀሪ? ለካ እሱም አለ። ይኸውልህ በቃ በእናትህ ያሬድ አታዝገን፣ ሂድ ተመለስ። በእናትህ እዛው ጠብቀን በቃ እንመጣለን። እንዴ እሱማ ፌር አይደለም። በቃ አብረን ተፍ ተፍ እንበል እንጂ እኔ ብቻዬን ሄጄማ አልቀመጥም። አንተ የጦስ ባንተ ነው። እሺ ይኸውልህ እዚህ ግዛት ውስጥ አድርግ የተባልከው ማድረግ አለብህ። ያ ካልሆነ ግን ይኸውልህ ያሬድ ዋ በኋላ ጦስ እንዳትሆነ። በቃ ሄዳለሁ፣ ግን ፕሊስ እንዳትቆዩ። ሂድ ሂድ ስታይል ግን ተፍ ተፍ ብላችሁ ትመጣላችሁ? አዎ አንተ ማለት እኮ ባይሳብ ነህ። ቸል ሂድ 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 ቸል ቸል ሂድ። እንመጣለን እንመጣለን። ምስኪን የኔ ፒያ ማለት ይሄዋል ምን እንደሚናፍቀኝ ታውቂያለሽ? ምን ናፈቀኝ? ሚኪ አንቺ እንደ ፍቅረኛ አይቶ የሚያዝናናሽ ቀን ይናፍቀኛል። የምር እንዴው ጭንቅ ጥብብ እኮ ነው የሚለው። እስኪ ነገር አንተ ምንድነው የምትቀባጥረው? ያማ እንዴ ጤነኛ አይደለ እንዴ? አሳዘነችኛ። ይኸው አንተን ካወቀች ጀምሮ መች እንደርሚኩ ብቻ ሆና ታውቃለች። ወይኔ ጉዲ! አንተ ልጅ መቼ ይሆን የምትፋታኝ? እስኪ እኔ ፒያር ተረጂ። እኔ ያጠፋሁት ነገር አለ? አንተማ ምን ታጠፋለህ? የምር በጣም እኮ ነው ያሳዘሽ። አይ አልታደልሽ። መታደል ምን እንደሆነ ባላሳይክ እኔ ሚኪ አይደለም። እሺ ሞቻለሁ። የኔ ፒያር ያው እንደተለመደው ወክ ሊያበላሽ ነዋ። ከዛ እግርሽ ይቀጥላል። እሰይ ደግ አደረገ። ወይ ምን ማድረግ ይቻላል? ያው እግዚአብሔር ይሁንሽ። ወይ ማመዴ እናት አውቅሽ? አውቄያለሁ። አሁን ከናሻንቲ ጋር ቡላ ላጫውተሽ ሄድሽው አይደለሽ? አዎ። እና ምንሽ ነው? በእናትሽ አላወቅኩምና ይቅርታ። በእናትሽ ደግሞ ለምን ነው ይቅርታ የምትጠይቀኝ? እነሱ ማሳጅ አድርገውኝ ሄደው ሳላክ ከእነሱ ጋር መሮጤ ትክክል አይደለም። የምን ማሳጅ? ረሳሽን እንደ የበላ ነው ምግብ። ኧረ ጀለስ ተፎግረሻል ማለት ነው። ማለት የበላችሁበትን እኮ አሻንቲ ቆልፎታል። እንዴ ቆልፎታል? ቁልፍ? አዎ። ምን ነው ገረመ እንዴ? ታዲያ ለምን እንዳልከፈለ ሰው አክት ማድረግ አስፈለገ? እኔ እንጃ። ያው ጭዌ ለመፍጠር ይሆናል። ኦኬ። ስለዚህ ሊያላግጡብኝ ፈልገው ነው ማለት ነው። እኔ ደግሞ ባልሰራላችሁ ወንድ ነው። አመሰግናለሁ።
እየሰራ ነው። አንቺ ነው የጠበቅኩት። ከመቼ ጀምሮ ነው ደግሞ ሳትደውልልኝ መጠበቅ የጀመርከው? ይኸውልሽ የእኔ እናት ይሄ መኮንን የሚባለው ሰውዬ ዋጋውን እስካላገኘ ድረስ በምን ሊበቀለኝ እንደሚችል አላውቅም። እናማ እስከዛው አንቺን የመጠበቅ ግዴታ አለብኝ። እንደዛም ቢሆንም ግን እኮ እኔ ራሴን ፕሮቴክት ማድረግ እችላለሁ። ምን ማለቴ ራሴን መጠበቅ እችላለሁ። ቢሆንም ደግሞ እኔ አንቺን የመጠበቅ ግዴታ አለብኝ። ስታይል እችላለሁ። तुम पास है यू मुस्कुरा है तुमने न जाने क्या सपना देखा है यार ये दुनिया याचू አላየን ባካችሁ ባይሳብ ወንድሜ ከፈልሽ እንዴ? ወየው አይደለ እሱ መጥቻ አናተን ስከፍል ይገባል። ወይኔ እንቁሶ ቹፕ ቹፕ እነዚህ ተጫውቱብኝ ማለት ያሬድ ከሞቀው ከአባት ቤት ወጥተህ መንገድ ለመንገድ ብቻ ነው እያወራ መሄድ ጀመርክ? ቃጀና ሻንቲ እኮ አዛርገውኝ እኮ ነው። በእናትህ ምን አደረጉ እነሱ ደግሞ? እሱን ተወው በእናትህ። ባልሰራላችሁ ግን እኔ ያሬድ አይደለም። እሺ አሁን ለማንኛውም ተረጋጋ። በእናትህ ወዴት እየሄድክ ነው? ያ ሰውዬ በቃ እየከፈተ እየዘጋ ማሰቢያን አሳጣ። አንተ አንድ ይፈልጋለሁ ና ብለኝ አንተ ጋር እየመጣ ያለሁት እኔ ኦኬ ትዝ አለኝ። አንተ አብለህ ታሳብደኛለህ። ለማንኛውም ለምን እንደፈለከኝ የሆነ ሰው ፈልገህ እንደቅን እናወራ። ያሬድ ያንን ሰውዬ ስለዘረርኩት ድጋሚ ሌላ ሚሽል ልሰጠኝ ከሆነ አልሰማህም። ለምን? እኔም አላቅም ምን እንደተፈጠረ። እድል ስለቀናኝ ብቻ ነው የዘረርኩት። አቦ በእናትህ ወደዛ አትሽናይጭ። ቆይ ያሬድ አንተ ይህ ሁሉ ሰው የደወ ጸቡ እስከምታስገባ ለምን ወደ አባት ቤት አትመለስም? ወደዛ ኬድኩማ በቃ ወደ ካናዳ ይልከኛል። እና አግኝተህ ነው ሰው ያጣውን እድል እጅ ላይ አግኝተህ ስትጨማለቅ አይደብርህም? ወደዛ ማልሄድበት ትልቅ ምክንያት አለኝ። ካናዳ ማትሄድበት እስቲ ምን ምክንያት ነው ንገረኝ። ቤዛ ምን ትሆናለች? በቃ እኔ እሷን ትቼ መሄድ አልፈልግም። እባክህ እሷ ምንም አትሆንም። ያው ብቻዋን እንዳትሆን ከፈለክ ደግሞ እኔ ወንድም ጋሻ መከታ አለሁልህ እኮ። አንተና ምኜ ቤዛ ላንተ ትቻት ልሄድ ብቻ ያሬድ አላምንም እያልከኝ እንዳይሆን ግጥም ማድረግ ያው አላምንም። እኔ ኪሩን? አዎ አንተ ኪሩ ምን እሺ። ያሬድ ሙት በጣም ግፈኛ ነህ። ምን ስትል ነው እንደዚህ አድርገህ የጠረጠርከኝ? አንተ ማለት እኮ ወንድሜ ነህ። አብረን አልበላንም? አብረን በልተናል። አብረን አልጠጣንም? የጠጣ እንደሆነስ ምጠይቅን ብቻ መልስልኝ። አብረን አልጠጣንም ወይ? እሺ ጠጥተናል። አብረን የመኮንን ሽጉጥ አልተጋፈጥንም? አቦ ኪሩ በእናትህ ልቤን ዝቅ አደረግከው። በቃ እሺ አብረን ተጋፍጠናል። እና ቆይ ምን ስትል ነው ቤዛን ይነካብኛል ብለህ የጠረጠርከኝ? ምን አልነካትም እያልክ ነው? ያሬድ ሙት ምንም አልነካትም። ግፋ ቢል አብሬያት ባድር ነው። አንተ ውሻ ምን ሆንክ? ስለ እሷ እንዲህ ስትናገር ደስ አይለኝም። እሺ እናትህ አንተ ደስ አላለህም እና እኔ አማርኛ ነገር አልናገር? ከእሷ ጋር በተያዘ ምንም ነገር ሊያምር አይገባም። ያሬድ እንግዲህ ውጥት ይበልልኝ አባት። እሷን ባየኋት ቁጥር ውስውስ ነው የሚያደርገኝ። ወይኔ በፈረሰኛው። ቆይ እነዚህ ልጆች ምን እየሆኑ ነው? ምን አውቅላችኋለሁ እነዚህ ስራ ከማላችሁን ጡ ብያችኋለሁ እናንተ ልጆች። እንዴ ቆይ ያሬድ ተረጋጋ እንጂ። ፎንቄ ከማል ከወጣሽ ይገለኛል። ምን አባል ያልከው? እንዴ ቆይ ደግሞ አንተ ምን አደረገ? አሰም እንዴ ፎንቄ እያለ እኮ ነው እየጠራሻለሁ። እኔ እኮ በቤዛ መተውብኝ እኮ ነው። ቆይ ምን ብሎ ነው ያሬድ? አንተ ካናዳ ከሄድ ከቤዛ ጋር በሬ ባደር ነው እንጂ ሌላ ነገር አላደርግም አላለም። ምን አንተ ኪሩ እንደዚህ አይነት ነገር ካፍ ወጥቷል? ቹቻ እንዳትሳሳቺ። እኔ ጀስት ለማጽናናት ምናምን ነው እንጂ ሌላ ነገር አስቤ አይደለም። አንተ አብሮ እያደሩ ማጽናናት ምናምን አለ እንዴ? ታዲያ አብሬያት መሆን አልችል። በቃ ቢያንስ አብሬያት ነው ማደር የምችለው። እሱን ላድርግ ብዬ እኮ ነው። ቀስ ይሄ ልጅ ዋጋውን ካልሰጠ ነው ነገ በፎንቃ ከመጣቱ አይቀርም። ልክ ነው ያሬድ። ፎንቄውን ይሄ ልጅ አሳልፈሽ ስጭኝ። ቀስቴ ስነ ስርዓት ይኑር እሺ። መቼም ቢሆን አሳልፌ አልሰጠም። ቹቻ ብስጭን የሚሻልሽ ይሄ የሴት ጠንቅ። ቹቻ አሳልፈሽ ምሰጭኝ ከሆነ በሰማይ ቤት ነው የምፋረድሽ። ይኸውልህ ዝም በል እሺ። ይሄ ሁሉ ነገር ያመጣብህ የራስ አመል ነው። ምን አመሌክ ምላሴ ነው እንጂ እኮ አመሌክ እኮ አይደለም እኮ። አመሌክ ክፉ ሆኖ እኮ አይደለም ቹቻ። ኧረ እባክህ ብታገኝ ልትምር። እሱማ አልምርም። ምን
ቹቻ ይሻል ለዚህ እኮ ነው አሳልፈሽ ስጪኝ እምልሽ። ፉንቄውን የልጅ አሳልፈሽ ስጪኝ። ወይኔ ጉዳችን ተበላን። ምንድነው? መኮንን ጀሞን ሰብስቦ መጣ። አንተ ውሻ ፎንቄ ላርገ ትመችኛለሽ። አተማት ቤዛ ወይ ማን ነይ እስኪ ማውራሽ ጉዳይ አለ። ምን ነው ማሚ? ምን አጠፋ? አረ ምንም አላጠፋሽም። ነይ እስኪ እዚች ጋር ቁጭ በይ፣ ማውራሽ ጉዳይ አለ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እንዴው እሺ ቁጭ ብያለሁ። ምንድን ነው የምታወሪው? ያሬድ ደህና ነው? ምን ነው ደነገጥሽ? አረ አልደነገጥኩም። ምን ነው አትገናኙም እንዴ? ያሬድ እኮ ትምህርት ቤት እየመጣ አይደለም። ባይመጣም እንደምትገናኙ እኮ አውቃለሁ። እንዴ ማሚ፣ አንቺ ደግሞ እሱን በምን አወቅሽ? ዛሬ አባቱ ደውሎ ተገናኝተን ነበር። የምርሽን ነው? ማለት ከያሬድ አባት ጋር? ምን ነው ደነገጥሽ? አዎ የምሬን ነው። አይ ምንም። እና ምን አሉሽ? ያሬድ ከቤት ከወጣ እንደቆየና ያለበትን ደግሞ አንቺ እንደምታውቂ ነገረኝ። ወይኔ ጉዴ። አይዞሽ አትረበሽ። ይልቅ እውነቱን ንገሪኝ፣ ያለበትን ታውቂያለሽ? አዎ። የት ነው ያለው? እና ሚኪ ጋር ነው፣ ጨርቆስ። ታዲያ ለምንድን ነው ወደ ቤቱ የማይመለሰው? ማሚ፣ አባቱ እያስገደዱት ነው። ለምን? በቃ አስገድደው ካናዳ ሊልኩት ነው። ታዲያ ካናዳ መሄድ ምን ችግር አለው? ያሬድ ካናዳ መሄድ አይፈልግም። ለምን? ካንቺ ላለመለየት? እሱ የሚለው እንደዛ ነው፣ ግን ምክንያቱ እሱ ብቻ እንዳልሆነ በደንብ አውቃለሁ። ታዲያ ሌላ ምክንያት ምን አለው? ያሬድ እናቱን ማግኘት ይፈልጋል። አግኝቷት ብዙ የሚጠይቃት ጥያቄዎች አሉ። ይሄ ደግሞ ምን ማለት ነው? እናቱን አያውቃትም? አዎ ማሚ፣ በፎቶ ነው የሚያውቃት። ምን ማለት ነው? ህፃን እያለ ነው ያሬድን በጨርቅ ጠቅልላ ያሬድ አባት በር ላይ ጥላው ሄደችው። የፈጣሪ ያለ እና ያሬድ ያቶ ተሰማ ልጅ አይደለም? አይ ማሚ፣ እሱማ እኮ ያቶ ተሰማ ልጅ ነው። ግን ደግሞ ለምን እናቱ ጥላው እንደሄደች አባቱ በፍጹም ሊነግሩት አይፈልጉም። ያሬድ ደግሞ በዚህ የተነሳ በጣም ነው የሚጨነቀው እና እናቱን ፈልጎ ማግኘት በጣም ይፈልጋል። ቆይ ምን ቢፈጠር ነው ጥላው ሄደችው? እሱን እንኳን ማንም የሚያውቅ የለም። ግን በዚህ ምክንያት ነው አባቱ ከሴት እንዲርቅ የሚፈልጉት። ለምን? ምክንያቱም እናትህ እኔን ጎድታኛለች፣ አንተም ደግሞ በሴት ትጎዳለህ ብሎ ስለሚፈሩ ነው። ምን አይነት ነገር ነው በእናትሽ? በገርምሽ ማሚ፣ እኔም ይህንን ነገር ያወቁት በጣም በቅርቡ ነው። ያሬድ እንደዚህ እንደሚታየው አይነት ልጅ አይደለም። ውስጡ በጣም የተጎዳ ሰው ነው። አይዞሽ በቃ አንቺም ተረጋጊ። እሺ ማሚ። ማሚ እናትሽ ስለ ሁሉም ነገር በጣም ይቅርታ። እሺ እሺ። ጋር ቴንክስ ፋይናሊ ያጋችሁ ማስተር ቹቻ። ወይኔ ጉዴ! እንደውች ልጅ ምን ብላት ነው ማስተዋት? ጠራሽኝ ሶሲ? ያ ዌት ኤ ሚኒት እጠብቅሻለሁ። ነይ እና ተላጭብኝ እንጂ። ቆይ ግን ማስተር ቹቻ እኔ ምን አድርጌሽ ነው ይሄ ሁሉ ሰው ጆይን ስለ እኔ ነግሮ ነው ያደረግሽ? ቆይ ደግሞ ሶሲ አንቺ ምንድነው የምታወሪው? የምር ማስተር በጣም ነው ያዘንኩት። ቆይ እኔ ለሄዋን አንሳለሁ? ቆይ እኔ እና እሷ እኩል ነበር እንዴ መሰልጠን የጀመርነው? አዎ እሱማ እኩል የሰለጠናችሁት። እሷ ለአንዱ አፐርከት ብትገባ እኔ ለአንዱ ሎወርከት መግባት ያቀተኛል? ወይኔ ጉዴ! ቆይ ሶሲ ምንድነው የምታወሪው? የምር ማስተር አይ ፊል ባድ። ይኸውልሽ ሄዋን መጀመሪያ ተረጋጊ። ዩሲ ስሜን ራሱ እኮ ሚስ አድርገሽዋል። ምን? አዎ እንዴ ይሄው ሄዋን እኮ ነው ያልሽኝ። ማ? እኔ?
አዎ እንጂ። ኧረ ሶሲ ተሳስተሻል። ሶሪ የምር ማስተር ቹቹ ሺሞኒዮ። እንዴ ሶሲ ቆይ አታዋኪኝ፣ መጀመሪያ ተረጋጊ። እሺ ይሄው ተረጋጋው። ሶ ዋት አሁን ምን እንደሆንሽ ለኔ ንገሪ። ያ ሁሉ የፋይቲንግ ኢቨንት እየተካሄደ ቆይ ለምንድን ነው ለኔ ያልነገርሽ? ቆይ ደግሞ እሱ የምን ፋይቲንግ ነው እንዴ? ሚኪን ከኪድናፕ ለማውጣት ያደረጋችሁት ፋይቲንግ ነው? እሱን ነው እንዴ? አዎ እሱን ነው። የምር በጣም ነው ያዘንኩት። ሶሲዬ እኔ እኮ ልጠራሽ አስቤ ነበር፣ ግን ደግሞ ኢንቫይሮንመንቱ ላንቺ የሚሆን አይደለም። እንዴት? ይኸውልሽ አካባቢው በጣም ጫካ ነው። በዛ ላይ ደግሞ ምንም ራይድ የሚባል ነገር አይገባም። እኛ ራሱ በጣም ተቸግረን ነው ቦታው ላይ ደረስነው። ኦ ዩሹ? አዎ ሶሲዬ፣ ምቹ ኢንቫይሮንመንት ቢሆንማ ወስድሽ ነበር እኮ። ኦኬ ሀስል ካለውማ እንኳንም አልሄድኩኝ። ይኸውልሽ ቀጣዩን ግን ቆንጆና ጥሩ የሆነ ቦታ የማዘጋጀት ሀሳብ ስላለን እዛ ወስድሻለሁ። እሺ ፕሊስ ማስተር አስታውሽኝ። እሺ እያንዳንዱ ፋይቲንግ ሪካርድ አድርጌ ፖስት ማድረግ ፈልጋለሁ። አረረረረረ አንቺ የሚገርም ሀሳብ አይደል እንዲያመጣሽው። ለካ ፋይቲንጉን ሪካርድ አድርገሽ ልትለቂ ነበር እኮ። አስበሽዋል? ሪል ፋይቲንግ አግኝቼ ሪካርድ አድርጌ ፖስት ባደርገው ምን ያክል ቫይራል እንደሚሆን? በጣም እንጂ ሶሲ። ለዛ እኮ ነው። አሁን ደግሞ በጣም ጸጸተኝ ሶሲ። ኖ ማስተር በቃ ትጨነቅ። እሺ ባይሆን ለሌላው ትክሽኛለሽ። እሺ በቃ የኔ ቆንጆ። እሺ በቃ መሄድ አለብኝ። ወዴት ልትሄጂ ነው? ሄዋንን ላገኛትና የነበረውን ሲቹዌሽን ናሬት ታደርግልኝ። እሺ ታደርግልሽ። ያ ሹር ባይ። ወይኔ ሶሲ አሁንስ በአንቺ ቀን ነው። ኡፍ ይኸውልሽ ድንገት ከራኩሽ ሊጠረጥሩን ይችላሉ ብዬ አስቤ እኮ ነው። እሱስ ልክ ነህ። እና ምን አዲስ? ምንም አዲስ ነገር የለም። እስካሁን ምንም እርዳታ አልጠየቀኝም። ለምን ይመስለኛል ከሰብሊ ጋር ታርቀዋል እና እቅዳቸው እየሰራ ነው። እኔ እያለሁማ መቼም ነው እቅዳቸው የማይሰራ። እሺ ታዲያ ምን አሰብሽ? አላውቅም። እባክህ ኤላ የሚባለው ልጅ የነገረኝ ነገር በጣም እየከነከነኝ ነው። እሱ ደግሞ ምን ብሎሽ ነው? የሆነ ክፋትን በክፋት መመለስ ጥሩ አይደለም ምናምን። አልገባኝም። ያው እና አለም ሰብሊ ላይ እያሴሩባት ስለሆነ አንቺም እንዳታሴሩባቸው ማለት ነው። ታዲያ እንዴት አድርገን ነው ልናሸንፋቸው የምንችለው? አላውቅም። በቃ መሲ እኔ ልክ አዲስ ነገር ካለ አሳውቅሻለሁ። ራስሽን ጠብቂሽ። የኔ ቆንጆ የላይፌ ድምቀት። እኔ ነኝ የላይፌ ድምቀት? ኧረ ሰፋጣ፣ ኧረ ፈንጂ ረገጣ። ምንድነው? ምን ነው? እንዴት ካንቺ ውጪ የላይፌ ድምቀት ሊኖር ይችላል? ያው ምናልባት አቡሽ። እጭ እንግዲህ ሰው ጥራ ቢሉት ራሱ መጣሉ። ደህና ሰው አጠሪም እንዴ አንቺ? ማለት አቡሽ ሰው አይደለም እያልክ እንዳይሆን። እሱ አሁን ሰው ነው፣ ጭራሽ ደግሞ የኔ የህይወት ድምቀት። መቼም ነው የማይሆነው። እሺ ታዲያ ምንድነው? የላይፌ ዳጣ፣ የጨጓሬ በሽታ፣ የህይወቴ እንቅፋት ነው እሱ። መቼም ደስታዬ ሊሆን አይችልም። አንተ ያማል። ቆይ ምንድነው የምታወራው? ምን አወራው? ቆይ ይሄ ሁሉ ንግግር አቡሽ ነው? ኧረ እኔ ፒያርተኝ እስኪ ታይ። ቆይ እንደዚህ ምርር ያስደረገ እኔ ማላውቀው የተፈጠረ ነገር አለ? ሞልቶ። ምንድነው? የመጀመሪያው ነገር የጫማው ጢናፍ። ሚኪ ደግሞ ጭዌ መረጣ። እኔ እኮ እኔ ፒያርተኝ ይቅርብሽ ስልሽ የነበረው ለዚህ ነው። እና የፈለገ ብልስ ሌላ ጭዌ አታወራም እንዴ? እሱማ ሌላም አለ። እሺ ምንድነው እሱ? በነገራችን ላይ ማለት ነው ልሽ በአመት 3 ስለሆነ የሚታጠበው ማለት ጠጋ እንዳልሽው የብብቱ ጢናፍ ማለት ነው ንስር በነስር ነው የሚያደርግሽ። ቆይ አንተ ከጢናፍ ውጪ ሌላ ጭዌ የለህም እንዴ? ነበረኝ እኮ። እና ታዲያ ምንድነው? አንቺ ግን ከአቡሽ ጋር ነገር ይሆን አገናኙሽ። ከአቡሽ ጋር ከተገናኘ በቃ ከጢናፍ አይወጣም ማለት ነው። እሱ የለም ብለህ ነው አይደለ እንደዚህ የምታፈላ? ቢኖርስ ምን ያመጣል? ሚኪ እኮ ነኝ። አንቺ ሚኪ ማለት ያንቺ ቢያ አቡሻም አቡሻ ነው። እሺ ቀላል ሰው እንዳይመስል። አይ እንግዲህ አንተ እንደውም እድሜው ረጅም ነው ስናነሳው መጣ። እስቲ ጻንቅ ይባል ለዚህ ልብ ነው እንደዛ ምላስ ስታስረዝም የነበረው። አንቺ አቡሽ ምላስ ስላልገባሽ እኮ ነው ሌሊት ሁላ ተኝቼ ከእንቅልፌ ቀሰቅሰኛል። በቃ አይዞን 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 አለች አስቴር።
ቆይ ኪሩ ምንሽ ነው የፈለግሽ? አሁን እዚህ ድረስ የመጣሁት ቁርጤን እንድትነግረኝ ነው። የትኛውን? የፍቅሬን? የፍቅሬን። እሱ ላይማ ማን ደርሰናል? ይኸውልህ አሁን ትናገር ከሆነ ተናገር። እኔ ወርክ አለብኝ ልሂድ። ቆይ እኔ የምልህ ለዚህ ጀማ አልጠቅምም፣ ለዚህ ጀማ አልበጅም እኔ። ወይኔ አሻንቲ አንተ ምንሽ ነው ቦንዳ ቃላት የምትዘረግፍብኝ? እኔስ ምን ላድርግ አሻንቲ? ወዲህ ፈሰኝ እኮ ነው። ይኸውልህ ትናገር እንደሆነ ተናገር። ቆይ እሺ ሲቆልፍ ሲከፍታችሁ የነበረውን ያን ግድንግድ ሰውዬ ፍላት አላበላሁትም? ወይኔ ኧረ በእናትህ ወደ ገደለው ግባ። ቆይ አሻንቲ ጀማውን ከመከራ ሚኪን ከስቃይ አልታደኩም? ስማ ወንድሜ አንተ ቆጣሪ የማይመለስ ስለሆነ እኔ ልቁ ሰው ያንን እኮ ሰው እኔን ግድንግድ ችግር ውስጥ ከተኝ ወዴት ነው የምትሄደው? እሺ ምን ተፈጥሮ ነው? ያሬድና ቀስት ያደመውብኝ ካልገደልን እያሉ በእግር በፈረስ እያሳደዱኝ ነው። ቆይ ለጀማው ጀግና ለመኮንና አንጠርጠር ይሄ ይገባዋል? ለእኔ ኪሮ ይሄ ይገባኛል እኮ። ምን አድርገ? እኔ ምን አውቄ? እባክህ ቀዳ አትስፋ። ማ እኔ ኪሮ ነኝ ቀድጄ መሰፈው? እሱን የታቀላለሁ። አሁን ለምን ጓንዳሉ ትነግረኝ ከሆነ ንገረኝ። ይኸውልህ እኔ ካናዳ ብሄድ የቤዛ ነገር ያሳስበኛል አለኝ። ያሬድ ነው? አዎ ያሬድ። አንተ ብትሄድ እኔ ወንድም መከታ አለውልህ፣ አንተ ስትሄድ እኔ እቅፍ ድግፍ አድርጌ ይዛታለሁ አልኩትኝ። ከዛስ? አይገርምም አሻንቲ? ልክ እንዳንተ ነበር እሱም ከዛስ ያለኝ። ከዛስ? አንተ ከዘረውንክበት ማለቴ ከዛስ? ከዛማ አንተ ስትሄድ እኔ ቢያንስ አብሬያት ብደቅስ ነው እንጂ ሌላ ነገር ምንም አላደርግም ስለው እቺን በክፋት አይተውብኝ ዘራፍ አይልብኝም መሰለህ። የምርህን ነው? ለዚች? አዎ የምራውንም አጂ አመዳፋሽ እየሆነ ነው በየሰው ነገር። ቆይ አሁን ይሄንን በክፋት አይቶ አስቀየመ? አይገርምም? ይሄ ሲሆንማ እያየው ዝም አለ ነው። እናማ ሜኒ ቱማራ ባሂሆ። ምን አልክ? እኔ ወንድምህ አለሁልህ እኮ። እኔስ ምን አልክ? ቱማራ ባሂሆ ብዬ አይደል አንተ ጋር የመጣሁት? ካን ዩ ስፒክ ኢንዲያ? ሊትል ኦ ባሂ ሌትስ ጎ አይ ሰብሊ ምንድነው የብቸኝነት? ከራስ ጋር ንግግር አንዳንዴ ጥሩ ነው ብዬ ነው። አይ አንቺ ግን እኮ በጣም በዛ። ያው ለመቀነስ ሞክራለሁ። አለምስ ስተዲ ግሩፕ እኮ ጀመረች። አንቺ ስማርቷ እያለሽ ነው እሷ ስተዲ ግሩፕ የምትቀላቀል? ተው ጆኒ፣ ጓደኛዬንማ እንድትሰርብብኝ አልፈልግም። እሺ አንቺ ለምን አልተቀላቀልሽ? ግሩፕ ውስጥ የማልፈልገው ሰው ስላለ አልተቀላቀልኩም። ማነው? ካልሽሽ አሁን ጥሩ ሰዓት ነው እንዴ? ብቻ ይሄ ሰይጣን ወደዚህ ለምን ይመጣል? ኧረ መናናቅ ሁሉ በማሳይ ተረጋጋ። ጸቡ በእኔና በሱ መሀል ነው። እንድትደረብልኝ ደግሞ አልፈልግም። እያስጨነቅሽ አይደል እንዴ? እኔ በምወጣው መንገድ እወጣዋለሁ። ይሄ የሚሰብለ ያልኩሽና አስበሽ ጨረሽ? እንደምትወጂኝና እንደምትወጂኝ ብቻ እኮ አስበሽ ልነግሪኝ ተስማምተን ነበር። ዘደ በአንተ ቤት እኔን ዲስሪስፔክት ማድረግ ነው? ማንም ከአንተ ጋር ያወራ የለም። ከአንዱ ወንድ ጋር ያለችን ሴት ማውራቱ ለአንተ እርድና ነው እንዴ? እንደፈለክ ማሰብ ትችላለህ። እደግምልሃለሁ፣ ከአንተ ጋር ማንም ያወራ የለም። ምን አባ ልታመጣ ነው? እኔ ቢዛ ቁማችሁ ልትደባደቡ ነው? ትንሽ እንኳን አታፍሩም እንዴ? ቆይ አንተ የለም የምትባለው ልጅ መቼ ነው ከህመም የምትሽረው? ምናልባት እንደምታፈቅኝ ከነገርሽኝ በኋላ። አንተ ልጅ ግን ዛሬ በጀ ነው ሰበብ ብትወር ምን እንዳታመጣ። ቆይ አንተ ለምንድን ነው ህይወቴን የምትበጠብጠው? ሰብሊ ፍቅር እኮ ህይወትን በጥብጣ። ወይኔ ሊያሳብደኝ ነው። ስለምን ፍቅር ነው የምታወራው? እንደዚህ ሲያሳብደኝ ስለደረሰው ፍቅር ነው። ደግሞ ልንገርሽ ምን ይባላል መሰለሽ? ስለ በሽታው ያልተናገረ መድኃኒቱ አይገኝለትም ነው የሚባለው። አንተ ቆይ ምን አባር ብትይ ነው? ሁለታችሁ ተራፉ። ምን ልታመጣ ነው? ጥፉልኝ። ቆይ እኔ ምን አደረኩኝ? አላቀላችሁ በቃ ይሉልኝ አልኳችሁ አይደል እንዴ? ሰሙኛላችሁ? ድጋሜ ጮኪ ሰው ሳይሰበሰብ ከዚህ ብትጣሉ ደግሞ ውርድ ከራስ። እሺ ችግር የለውም። ለአሁኑ ነው ይሄዳል። አንተ ግን ወንድ ኮንክ ካቆምንበት መቀጠል እንችላለን። እሺ የፈለክበት ቦታ በፈለክበት ሰዓት። በጣም አሪፍ። ሐሞቱ ካለ የትም እመጣልሃለሁ። ቆይ አንተ ምን ማድረግ ነው?
አንቺ እኮ ፍቅረኛ ነሽ። እንዴት እኔ ፊት እንደዚህ ይናገርሻል? ቢሆንስ አንተ ስለጸም መጋበዝ ትክክል ነው? እንደ አንድ አፍቃሪ ያደረኩት ነገር ለኔ ትክክል ነው። ትሰማኛለህ ጆኒ? ከዚህ በኋላ ተሳስተህ እንደዚህ አይነት ነገር ለማድረግ ብትሞክር እኔ እናንተ ያለ ነገር ያበቃልታል። እሺ? ወይኔ ጆኒ፣ ኤልያስ ዋጋህን እሰጥሃለሁ። ወይ ጉድ! ቤዚቲ ግን በጣም ደፋር ሰው ነሻል። ምን ላድርግሽ ብቻ ከመዋሸት ብዬ እኮ ነው። መዋሸት እኮ እችላለሁ፣ ግን ደግሞ ሰላሜን ከማጣ ይሻለኛል። እኔ እኮ ተሳስተሻል አላልኩም፣ ግን ደግሞ በአንቺ ቦታ ራሴን ሳስበው እኮ በጣም ገርሞኝ ነው። ምን ላድርግ ብለሽ ነው? ቆይ ግን ምን አሉሽ? ምንም። እሷማ ይዞሽ ምናምን ያለችኝ፣ ግን በቃ እኔ እሷን ስሜት ማዳመጥ አልፈለኩም። በእርግጠኝነት ቤዚቲ ከያሬድ አባት ጋር ምንም ጤነኝነት ያለው ንግግር አልተነጋገሩም ማለት ነው። እኔም እንደዛ ነው የሚሰማኝ። ቆይ ይህንን ነገር ለያሬድ ማሳወቅ አለብን እንዴ? አረ አያስፈልግም። እሱ ለራሱ ያለበት ችግር ይበቃዋል። እና ከነጋ ተደዋውላችሁ ነበር? አልደወልኩለትም። እንደምታየው አቡሽና ሚኪ እዚህ ነው ያሉት። ያቺ ቃጅል የምትባል ልጅ ደግሞ ምኗም አላማረኝም። በቃ ቤዚቲ አንቺ ተረጋጊ። ለቀስቴ እንደውልለትና ከሱ ጋር አብሮት እንዲውል እናደርጋለን። እሺ? ባይሆን እሱ ጥሩ ሀሳብ ነው። ነይ በቃ ተነሽ፣ ወደዛ ሄደን እንደውል። አንተ ነህ እኮ አንተ ኤልያስ። ሻምበሳ ለጸብ ፈልገኝ ነው? ግቢ ውስጥ ምንም ነገር እንዲፈጠር አልፈልግም። ፈሪ ወንድ ልጅ አይደለህ እንዴ? ፍርሃት ምን ማለት እንደሆነ አንተ ላይ ሲደርስ ታየዋለህ። ለመጨረሻ ጊዜ ልንገርህ፣ ሰብሊ ሚስቴ ነች። ከሷ ራቅ። ሰርግ ደግሰህ አላበላኸኝ። ሚስት መሆኗን በምን አውቃለሁ? ምን ለማለት ፈልጋለሁ? ግልጽ እኮ ነው አንበሳው። ከሰብሊ እያርቅ። ወይኔ ጆኒ፣ የማልፈልገውን ነገር እንዳደርግ እየገፋፋኝ ነው። ምንድነው እባክህ ሳትፈልግ የምታደርገው ነገር? አሁን ሙድ መያዙን ትተህ ዝም ብለህ አድርግ የተባልከውን ብታደርግ ይሻላል። ስለተባልኩ ብቻ ለምን ብዬ ራሴን ሳልጠይቅ እማደርግ አይነት ሰው መስላለሁ? ጥሩ። እንደዛ ከሆነ ለሚደርስብህ ለማንኛውም ነገር ተጠያቂ አይደለም። አታስብ፣ ራሴን መጠበቅ አያቅተኝ። ኧረ ጥጋብ! ቆይ ግን አንተ ማንን ተማምነህ ነው? በመጀመሪያ ፈጣሪ፣ ከዛ በኋላ ራሴንና ቀኝ እጅ። እሺ፣ በጨዋ ደንብ የመጨረሻ አንድ እድል ልስጥህ። ከሰብሊ ራቅ። አርቅ። ጥሩ። ለሚፈጠረው ችግር ኃላፊነቱን ትወስዳለህ። በሚገባ ወስዳለሁ። ሌላ መዘተው ነገር ከሌለ ልሂድ። አንበሳው። ወይኔ ጆኒ፣ የማንም ሰገጤ መጫወቻ አሉን። ኦ ጋድ ቴንክ ዩ ፋይናሊ አጋችሁ። ማለት ይሄን ያልፈልገሽ ነበር ማለት ነው? አዎ በጣም ነበር ስፈልግሽ ነበር እኮ። ለምን? ሄዋን ቆይ እስቲ ንገሪኝ፣ ምንድን ነው ያደረግሽው እንዴ? እኔ ገና አሁን አይደል እንዴ የምሰማው? ምን አደረግኩሽ ደግሞ? የምር ሼሞኒ በጣም ነው ያናደድሽ። ለመሆኑ ምን አጥፍቼ ነው በዚህ ልክ የተናደድሽብኝ እንዴ? ከዚህ በላይ እንዴት ታጠፊ? ቆይ እኔ ይሄን ያክል መጥፎ ሰው ነኝ? ይሄን ያክል ነው የማትወጂኝ እንዴ? አንቺ ልጅ ለምን ግራ ታጋቢኛለሽ? ለምን ያውሽ ነው አትናገሪኝ? ቆይ ቢያንስ ካሜራሽን ይዘሽ ነይ፣ ትልቅ ፋይቲንግ አለ ብለሽ ብትጠሪ ዋንኮል እንኳን ብታደርጊልኝ እኔ አልመጣም። ስለምን ፋይት ነው የምታወሪው እንዴ? ባለፈው ሚኪን ከኪድናፕ ለማስወጣት ስላደረጋችሁት ፋይቲንግ ነው። እሱ ነው እንዴ? አዎ እሱ ነው። ሲሪየስሊ እውነት በጣም ነው ያዘንኩብሽ። እሱን እኮ ምንም አስበንበት የሆነ ነገር አይደለም። ሁሉም ነገር ድንገት ነው የሆነው። ዋሪቨር አትሊስት ዋንኮል። እሺ ነገርኩሽ ይባል ምን ልታደርጊ ነው እንዴ? ቢያንስ በካሜራ ይቀርጻለሁ። ከዛ ደግሞ ምርጥ ኪክ ስታይሎችን ደግሞ አሳያቸው ነበረ። ለነማ? ፋይት ለሚያደርጉት ነው አይደል? ያ ሹር
የምር ግን በጣም ነው ያዘንኩብሽ። በቃ ይቅርታ። ያው የኔን ነገር ታውቂው የለ ትንሽ ስለተደናገጥኩ ነው እንደዛ ይሆንኩት። እሺ በቃ አሁን ቢያንስ እሺ ናሬት አድርጊልኝ። ምኑን? ሀፕን ያደረገውን ፋይቲንግ ነው። በጣም ደንግጬ ስለነበረ ሁሉንም ነገር ማስታወስ ይከብደኛል። እሺ ታዲያ ምን ተሻለ? ለምን አቡሽና ሚኪን አታገኛቸውም? እነሱ አሪፍ አድርገው ናሬት ያደርጉልሻል። ፐርፌክት። እነሱ በጣም ጎበዞች ናቸው። አይ ሃቭ ቱ ጎ ባይ ሄዋን። ጭቃው ሰይነሽ ልጅ የዛኔ ብትኖር አይደለም ስልኳ ላይ ሪከርድ ልታረጊ ይቅርና ሽንቷ ነበር ጠብ ብሎ በጭማጭ። ወይ ጉድ! እንደው ምን ጉድ ነው የነገርሽኝ? እኔም ስሰማ ልክ እንዳንቺ እንደዚህ ነበር የደነገጥኩት። ልጁ ግን ሲያሳዝን አንቺ በጣም ያሳዝን። እሺ ምንድን ነው የሚሻለው? ቅመማ እኔ አንቺን አልደብቅሽም። ትናንት ቤዛን ሳናግራት አንድ ነገር አስቤ ነበር። ምን ነበር ያሰብሽው? እንርዳው እዚህ እንዲመጣ አድርጊው ብዬ አሳልፌ ለአባቱ ልሰጠው ነበር ያሰብኩት። አንቺ ምን ነካሽ? ምን ላድርግ ቅመማ፣ ቢጨቀኝ እኮ ነው እንደዚህ ያሰብኩት። ግን ደግሞ የነገረችኝ ነገር ከአይምሮ በላይ ነው። አቡ እንኳን ነገረችሽ። ያሰብሽውን አድርገሽ ቢሆን ኖሮ የልጁ የእድሜ ልክ ጠላት ነበርሽ። አዎ፣ ግን እናቱ ምን ሆና ነው እንደዚህ ጨከነችበት? የምር ግፈኛ ናት። እንዴ ፈለገ ቢከፋት እንዴ ጨቅላ ህጻን ልጅ ጥላት ጠፋለች። አትገርምሽም? እንደዚህም አይነት እናት አለች። ቆይ እሺ አባቱ ፍንጭ ካልሰጡት እንዴት ብሎ እናቱን ሊፈልጋት ይችላል? ምን አውቄ ቅመሙ። አሁንስ እንደው ምን አይነት ምስቅልቅል ውስጥ ነው የገባሁት? ለማንኛውም አሁን እያደረግሽ ያለሽው ነገር በጣም አሪፍ ነው። ምን የረባ ነገር አደረግኩ ብለሽ ነው? አይምሰልሽ። ቤዛን እንዲቀረብ ብሎ ማውራቱ ትልቅ ዋጋ አለው። እስኪ ተይኝ። እኔማ እርግፍ አድርገው ብትገላገልና አርፋ ትምህርቷ ላይ ብታተኩር ይሻለኝ ነበር። እሱ ቢሆንማ ማን ይጠላል? ግን ምን ዘመን ድሮ ነበር ማድረግ የነበረብሽ። አሁን ግን ረፈደ። እኔ እኮ ወድጄ አይደለም ልጄ ቤዛ እንዲህ አይነት ነገር ውስጥ ትገባለች ብዬ አስቤ አላውቅም። አየሽ፣ ሁሉም ወላጅ ልጄን አውቀዋለሁ ነው የሚለው። ግን ልጁን እንደማያውቅ ያው ቤዛ ምስክር ናት። በጣም ትክክል ነሽ። እንደው ፈጣሪ ይርዳት እንጂ ምንም ማድረግ አልችልም። ሀቢብቲ አይዞሽ፣ ይሄ ጊዜ አልፍና ከአቶ ተሰማ ጋር ምርጥ አማቾች ትሆናላችሁ። ምን አልሽ አንቺ? ማ እኔ ከተሰማ ጋር ወደሽ? ቤዛና ያሬድ በዚህ ከቀጠሉ ሳትወጂ በግድሽ አማች ትሆኛለሽ። ስራ ፈትነሽ እሺ። ይሄ ሲሆን መቼም ቆሜ አላይም እኔ። አይ እንግዲህ ምንድነው 10 ጊዜ ወደ ኋላ መመለስ? ሰው ለልጁ ስንት ነገር ይሆን የለም እንዴ? እንኳን እቺ ትንሽ ነገር። አይ እንደው እድሌ። አሁን ማላዘኑን ተይና እንደ ፈታ በይ። እኔ ቅመሟ ጭንቀት አይመቸኝም። ያውም ሀገሬ ገብቼ አረ በቃኝ። ያሬድን ሰሙ። አንተ ምን ይሁን ብለህ ነው ኪሩ ላይ ጓ የምትልበት? ወንድሜ እንዴ ፎንቄን ፎንቄ ብሎ ጠራት። ምን ቀስቴ የምሬን ነው? አዎ የምሬን ነው። ፎንቄን እኮ ከኔ ውጭ ማንም ፎንቄ ብሎ ጠርቷት አያውቅም። ወይኔ መቅለል፣ ይሄማ ትልቅ ንቀት ነው እንዴ! ቆይ ቤዛን አብሬሽ ልደር ካለ ያንተም ፎንቃ ደግሞ ፎንቄ ካለ ይሄ ከባድ ማፊያ ነው፣ ያስታውቃል። የጠማው አንተ ምን እንደምታፈለው አታቹም እንዴ? ያወራል እንዴ? የጀለሶች ቺኮች ላይ እኮ ነው እየተወሰወስክ ያለው። ብቻ ያ ሁሉ ነገር አውርተን እዚቹ ጥፍ ልትል እንዳይሆን እንዴ። እና ታዲያ ምንም ቢሆን እኮ ጓደኞቼ ናቸው። እኔን እኮ የገረመኝ እኮ ያንተ እንደዛ ማለት አይደለም፣ የናንተ ዝም ማለት አልጫውላ። እኔ ብሆን አረ የሆነ ነገር በለው፣ ዝም አትበል። ቱዋሽ አንቲ ሲጀመር የልጅ ነው በኔ ቤት። አዎ እንደዚህ አካል ጉዳት እያደረስክ ተወኝ ከመገለኝ ይልቅ የዛን አንተ ሸቤ ስገባ ነው ቤዚን ጥቅልል ደግሞ አንተን ጥቅልል ጎሽ ቀስ ወዴት ነው አሻንተ አንተ ጀሞን ከነካ ምንም ማድረግ አልችልም። መጨረሻ አሁን ተንበርከክ። ምን ላይ መሬት ላይ ነው። አረ በወንድ ልጅ አምላክ፣ አረ በወንድ ልጅ አምላክ። እንደው ዶሮ ነው ያዝ እንዴ! አረ ሙድ ነው ያዝ እንደዚህ። አረ ልጅ ምን አይነት ልጅ ነው በለው። ቀስ ነገር እኮ ፊልም ሆነብን ወይ መታውና እኮ አንሳው እንዴ! ቀስቴ ያዝነኝ ነው ቀስቴ። ወይ ፎንቄ ፎንቄ ያሬድን አገኘው እንዴ? አዎ አግኝቼዋለሁ። ጎሽ እንደዛ ከሆነ ቤዛ ልታናገረው ትፈልጋለች። አገናኛቸው። አስተያየት
ሄሎ ቤዚ። ያያ ደህና ነህ? አለሁልሽ። አንቺ ደህና ነሽ? እኔማ ደህና ነኝ። ድምፅሽ ምን ሆነ ነው? ምንም። ምን ሆነ? የሆነ የከፋሽ ነገር እንዳለማ ያስታውቃል። መስሎህ ነው? ምንም አልሆንኩ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ቤዚ በእናትሽ የተፈጠረ ነገር ካለ ንገሪኝሽ። ምንም የለም አልኩህ አይደል? እሺ። ያያ ወይ ቤዚ። ቆይ እስከ መቼ ነው በእንደዚህ አይነት ሁኔታ የምትቀጥለው? ቤዚ እኔ እሱን አላውቅም። ትምህርት እኮ በጣም ብዙ እያመለጠ ነው። ብመጣና ብማር እኮ ደስ ይለኛል፣ ግን በቃ ልክ እንደመጣው ነው ጋሽ ይዞኝ የሚሄደው። እሱ እኮ ገብቶኛል፣ ግን ደግሞ አለመማርህ ትክክል አይደለም። እሺ ምን ላድርግ ቤዚ? እንጃ አላውቅም። አይዞሽ አትጨነቂ፣ በቃ የሆነ መንገድ የጠፋ። እሺ አልጨነቅም፣ ግን ምግብ እየበላህ ነው? ለእሱ እንኳን አታስቢ፣ የሌለ ዘጭ ብያለሁ። ምን አልክ? አታስቢ፣ ጠግብ ያለው ለማለት ነው። እሺ በቃ አሁን አስተማሪ ሳይመጣብኝ ልግባ። እሺ እሺ ቤዚቲ፣ ደግሞ ስሚ፣ ውድድ ነው እሺ ማድረግሽ። እኔም እወድሃለሁ። ቻው ቤዚ። ቹቻ እሺ፣ ግን ምንድን ነው ማድረግ ያለብኝ? ኡፍ ቤዚ ተረጋጊ በቃ ነው እንጂ የባለፈው ጸብ ግን ቢደገም ይላል። ኧረ እባክህ በአሁኑ ለምን በአፍንጫ አትተከልም? ማንም ቼክ የሚያደርግ የለም። እሺ እንደውም በአሁኑ አንተን መኮንን አግቶ ማለት ነው። እኔ እዛ ሊገብች ጀብድ ምናምን መሰሩ ይላል። የምን አባት ጀብድ ነው የምትሰራው? እኔ እንዳንተ ሰው ሰብስቤ የሚመጣ ሰው መሰልኩ እንዴ? ብቻዬን ግብትልና ብራስ ቁልፍ አድርጋቸው ቁልፍልፍ ነው ማለት ወይ መቆለፍ። አንተ ትቀልዳለህ። ገና አየር ላይ ሲበተን ነው እሺ ጃርዲያ የሚወጣው። አንተ የጃርዲያ ወሬህን ተው በእናትህ። ባለፈውን በፊያሪ ፊት አገረጣኛ። እባክህን አታዝገኝ። እቺ ደግሞ ቆይ ምን እየሆነች ነው የምመጣው? ማናት? ያው እቺ ልጅ ዛግን በቃ አቡሻ ሚኪ፣ ቆይ ምን እየተደረገ ነው? ምን ተደረገ? ቆይ እኔ ይሄን ነገር ከሌላ ሰው ነበር መስማት የነበረብኝ። ለዚህ ኢቨንት እኔ ኢምፖርታንት ሰው አልነበርኩኝም። እናቱ ቆይ ስለምን ኢቨንት ነው የምትወሪው? የምር ሁለታችሁም ሼሞኒዮ። የኔ እናት ሼሙን ትተሽ ይሁንሹን ነገር ለምንድን ነው የማትናገሪው? እንዴ ያን መሰለ ፋይቲንግ አቴንድ እንዳደርግ። ቆይ ለምንድን ነው ያልጠራችሁ? የምን ፋይቲንግ? ሚኪን ከኪድናፕ ለማስወጣት ያደረጋችሁትን ፋይቲንግ ነው ነው እንዴ? አዎ ሚኪ፣ እውነት የምሬን ነው። ሼሞኒዮ። ቆይ ለምን ሲባል ነው ሼሞኒ የሚሆነው? ባይሆን ሼሞኒ ሂም። ዋይ ናት ዩ? ቢኮዝ አም ኪድናፐር ቦይ ባይ ዘ ጋንግስተርስ። ኦ ያ አጋችሁ። አቡሻሙት ሼሞኒዮ። እኔ የምለው ቆይ ብትመጪ ፋይት ማድረግ ትችይ ነበር? እሱማ አልችልም። ሶ ዋት? እንዴ እኔማ የፈለኩት ፋይቲንጉን ሪከርድ ለማድረግ ነበረ። ኦኬ ልቀርጪ? ያ ሹ። ግን ለምን አስባችሁታል? ያኔ መሰለ ፋይቲንግ ሪከርድ አድርጌ ፖስት ባረገው ምን ያክል ቫይራል ሊሆን እንደሚችል? አንተ አልመጣልኝም ነበር። አንቺ አይደብርሽም እንዴ? እኔ እዛ ነፍስ ግቢ ነፍስ ውጪ ላይ ሆኜ ቪዲዮ ሪከርድ ቫይራል ስታይ፣ ኧረ ትንሽ እንኳን ሼም ኦን ዩ። የምር ግን ሁለታችሁም ማዝኜባችኋል። ኦ ሱሲ አም ሶ ሶሪ። ኦኬ ኢትስ ኦኬ በቃ እሺ። አሁን የነበረውን ኢቨንት ናሬት አድርጉልኝ። ምን እንዴ የነበረውን ኢቨንት ነው። ለምን ግን እንደዚህ በቃል ብቻ ከምነግርሽ እዚህ ፍላሽባክ ሄደን ተመልሰን ድጋሚ ታግቼ ምናምን እቺ እንደዚህ ብዬ ምናምን ለምን አልነግርሽ? እንዴ እንደሱ ይቻላል እንዴ? አዎ ይቻላል። ስልኬን እኮ ግን አላመጣሁትም። እንዴ አላመጣሁትም እኮ። አረ ወይኔ ሚኪ ተቃጠልኩኝ ባንቺ ምክንያት። እኔ አንጀት ያረረ። ለማንኛውም ግን ችግር የለውም። እኔ ራሴ የመጀመሪያዎቹን አላስታውሳቸውም። ታስሬ ስለነበር አቡሻ ናሬት ያደርግልሻል። እኔ ቀስ ብዬ እነግርሻለሁ። ፍጽም ነው ማለት። እሺ አቡሻ ንገረኛ። ምን ችግር አለ ደግሞ ለመቀባጠር? አይ ሰብሊ፣ አንቺ ልጅ ቆይ አይገባሽም እንዴ? አትረሽብኝ፣ አልፈልግሽም አልኩሽ እኮ። እኔ ግን እፈልግሻለሁ። ይኸውልሽ አሁን በጣም እያናደርሽኝ ስለሆነ ከዚህ ሂጂልኝ። እህቴ እንደዚህ ደብሯት የትም አልሄድም። ጥሩ፣ እንደዛ ከሆነ እንሄዳለን። እጄን ልቀቂኝ። ተረጋጊና እለቅሻለሁ። አልረጋጋም። ልቀቂኝ አልኩሽ፣ ልቀቂኝ። ልቀቂኝ አለችሽ አይደል እንዴ? ለምን አትለቂያት? አንቺ ዝም በይ፣ እዚህ ውስጥ አያገባሽም።
ቤስት ጓደኛዬ ስለሆነች በደንብ ነው የሚያገባት። ሰማሻታ? ቤስት ጓደኛዋ ስለሆንኩኝ በደንብ ያገባኛል። አሁን እጇን ለቂያትና ከዚህ ጥፊ። ሰብሊ እኔስ ምንሽ ነኝ? ንገሪያታ። ምንሽም እንዳልሆነች ንገሪያት። አለም ልክ ነች። ምንም አይደለሽ። እሷ ስላለችሽ ነው ወይስ ከልብሽ ነው? ከልቡ አስባበት ነው። አንቺ ዝም በይ። አለበለዚያ ምን ልታረጊኝ? ልደበድብኝ ነው? ሰማሻታ ሰብሊ? አው ከልቤ ነው። ቀቂኝና ከዚህ ውጪ ደህና ሁኚ። አንቺ ግን ቀንሽን ጠብቂ እሺ? ጆኒ ቢስሽ እንዴት ነሽ? ማንሽ ፊትሽን ዘብዝፈሽዋል። ካንተ አንድ ፌቨር ፈልጌ ነበር። የምን ፌቨር? ይሄ ኤልያስ ተብዬውን አዲሱን ተማሪ አወቀው? አዎ አውቄዋለሁ። ትንሽ ጎሰም ልታደርግልኝ ፈልጌ ነበር። ምን እሺ እንዳብላላልሽ ምናምን ፈልገሽ ነው? አዎ አታስቢ፣ ይሄማ ስራችን ነው። ግን ይሄንን ነገር እዚህ ትምህርት ቤት ውስጥ ማድረግ እንደማልችል ታውቃለህ። የፈለክበት ቦታ ማድረግ ትችላለህ። እኔ ግን ዋናው መቆንጠጡን ነው ፈልገው። አታስብ፣ በደንብ አድርጌ አጫውትልሃለሁ። አንተም ደግሞ በደንብ ትገባልኛለህ። ለእሱ አታስብ፣ የፈለግከውን ገንዘብ እሰጥሃለሁ። ፒስ በቃ ስራው እንደተሰራ ውጤቱን የምታየው ነው አለ። ይመችሽ ማን ይኸውልሽ እኔ በቃ በኖርማል ወሬ አይደለም ማውራሽሽ፣ የሆነ ምስል ከሳች በሆነ መንገድ ነው ማውራሽሽ። መጀመሪያ ይኸውልሽ እንደዚህ አጋተኝ እንጂ ጥንቅ አድርጎ አሰረኝ ማለት ነው። ከዛ እንደዚህ አንገቱን አንገቱን ማለት ነው። ኤግዛምፕል እንደዚህ ተወረወረ። አይደማል እንዴ? ኤግዛምፕል ነው። ኤግዛምፕል አታውቁም? እኔ ሲጀመር እንደዚህ አይነት ኤግዛምፕል አልፈልግም እንዴ። እኔ ካመጣጣችሁ ጀምሮ ናሬት አድርጉልኝ ያልኩት አናከኝ እኮ። ጣጣ የለውም። አመጣጣችን እንዴት ነበር መሰለኝ? መጀመሪያ 6 ነበር። ከዛ 3 ሞተር ተከራይ ከነቀስቲ ካፖርት ማለት ነው። ከዛ በኋላ ደብል ሆነ መሄድ ጀመረ። እሺ ከዛ ቀስቴ አሻንቲ ኪሩ እኛን ጭነውን ድራይቭ ማድረግ ጀመሩ። ከዚህ የተባለበት ቦታ ደረሰ። ልክ ስንደርስ ሁሉ ሞተራችሁ እንቅ ሲያደርጉ አዋራው ብንን በስሎ ሞሽን ኦ አስቡት። ማይ ጋድ። እሺ ከዛስ? ቀስቴ ቀብራሯ መጀመሪያ ወረደችና መነጽሯ ስትወልቅ አራታችን አምስታችን ድርድር ማለት ጀመረ። ይሄ እኮ የአሜሪካ ፊልም ነው። እዲ በዩ እንጂ አንተ በእናትህ ቢያንስ እኔ ባይታሰር ኖሮ እቺን አይን ነበር። ከዚህ በኋላ ያለውን እኔ ነኝ። እሺ ምን አይልሽ? ለምንድን ነው አንተ የምትወራው? እስካሁን በወሮት ምዕራፍ እኮ አንተ አይነት አስሮ ነበር። ታዲያ እኔ እስኪገለጥ ድረስ ይደወል ይደወላ? ኧረ በእናትህ ከተደወለ እኮ ይህን ጭዌ ሳላፈላበት ተደወለ ማለት እኮ ነው። እንዴ ታዲያ ምን ችግር አለ? ወደ ቤት ስንሄድ እኮ ከቆምንበት ቀጥ ያለሽ እንዴ ምንድን ነው የምትዘጋጨቁት? ዝም በይ በእናትሽ። አሁን የወሬ ግፍ ያለን ያለ ነው። ግፊያ በእናትህ የፈራው ደረሰ። አንተ ቆይ ለምንድን ነው ጓ እያልክ ያለው? መሪውን ልቀቅልኝ ድራይቭ ላድርገው ስላልነበረም በቃ ጋይስ ይሄን ነገር በኋላ ትነግሩኛላችሁ። እሺ አሁን በቃ እኔ ቤት ስላለብኝ ልሂድ። አንቺ ሂጂ፣ እኛ የምናወራው ወሬ አለሽ። ኦኬ ባይ። አንተ ግን ምን ሊሆን ነው የምትለው? እንዴ አንተ ምን ሆነ ነው? ቆይ አንተ ግን እንዲህ ስነ ስርዓት አይኖርም። ቢያንስ እኮ ታላቅ እንደሆንኩ ወቅ አንተ ወሬ ተሻመኝ ብለህ ነው ታላቅ ምናምን የምትለው? እና ታዲያ ከወሬ ውጪ ምን አለ? ሚኪሙች ሼሞኙ ሚኪሙች ሼሞኙ። ይኸውልህ የምታወራው ነገር ሁሉ አይመርልሽ። እንደጠመመ ብቅር ጠማማ ሲያስጠላ በእናትህ ደህና ወሬ ያወራል። ሳብሪና ብታይ የሳት ክላስ ነው የፈለኩት ነበር። የት ነው ያለው? ወይኔ ዘንድሮ ማበዴ ነው። በእኔ ፍቅር ከሆነ ይቻላል። አልፈልግህም፣ ታስጠላኛለህ ማለት አይገባም እንዴ? ብታይ ሰሞኑን ነገሮችን ቶሎ እየተረዱ አይደለም። በለምን አስተርጓሚ አንቀጥርም? እንደ ሀሳብ በአንተ ቤት ሙድ መያዝ ነው። ቆይ በምን ቀን ነው ፈቶ የለቀቁ? ስለምን መፍታት ነው የምታወሪው? ባይሆን ነይ የሆነች ቆንጆ ነገር ልጋብዝሽ። አንተ ምን ዋይን አውጣ ነህ በእናትህ? ጭራሽ ልጋብዝሽ? በእኔ መጋበዙን አግኝተሽ ነው እንዴ? የምትወጁ ሰው እኮ ልጋብዝሽ ሲልሽ አሜን ብለሽ ነው መቀበል ያለብሽ። ኧረ እባክህ። ቆይ አንተ ራስህ ምን አድርገህ ነው የምትቆጥረው? ቆንጆ ተፈቃሪ። ትሰማኛለህ ኤላ? አጠገቤ አትድረስ ብያለሁ፣ አትድረስ። እያቆላመጡ ግን ማስጠንቀቂያ አይከብድም ሰብሊ? እኔ አላቆላመጥኩም። ውሸት ጀመርሽ ሰብሊ?
እንኳን ደግ አደረኩኝ። ለምንድን ነው የምትነዘንዘኝ? በቃ ሄድልኝ። ግብዣን ካልተቀበልሽ ግን አልሄድም። የራስ ጉዳይ እንደውም ሄድልኝ። ቢሰብለ የጊዜ ጉዳይ ነው እንጂ ግብዣን ግን መቀበልሽ አይቀርም። እሱ ሲያምር ይቀራል። እኔም ትናፍቂኛለሽ። መምህር አንድ ነገር ላማክሮት ነበር። ችግር አለ እንዴ? አይ ችግር እንኳን የለም፣ ግን ደግሞ የግል ጉዳይ ስለሆነ በሚስጥር ቢይዙልኝ ደስ ይለኛል። አታስቢ። እሺ ምንድን ነው ጉዳዩ? ስለ ያሬድ ላማክሮት ነበር። ስለ ያሬድ ያለበትን አወቅሽ እንዴ? አዎ ያለበትን አውቄያለሁ። ጥሩ እና ደህና ነው አይደል? አዎ ደህና ነው። ታዲያ ምንድን ነው የምትነግሪኝ? ምን መሰሎት ቲቸር፣ ያሬድ አሁን ባለበት ሁኔታ ፈጽሞ ወደ አባቱ መመለስ አይፈልግም። ቆይ ለምንድን ነው የማይመለሰው? አባቱ ቤት ከተመለሰ አስገድደው ወደ ካናዳ ይልኩኛል ነው የሚለው። ካናዳ? እሱ ለምንድን ነው መሄድ የማይፈልገው? ለእሱ እንኳን በጣም ትልቅ ምክንያት አለው። ምክንያቱ ከአንቺ ጋር የተያያዘ ነው አይደል? አረ መምህር እንደዛ የሚባል ነገር የለም። አይ ቤዛ ስቀልድ ነው። እሺ ለማንኛውም ምክንያቱ ምንድን ነው? እሱ እንኳን የግል ጉዳይ ስለሆነ መናገር አልችልም። እና እኔ ምን ልርዳሽ? አሁን ባለበት ሁኔታ ከትምህርት ገበታው ከቀረ በጣም ብዙ ቀናቶች ተቆጥረዋል። ይሄ ደግሞ ትክክል አይደለም። እሱ ለምንድን ነው መጥቶ የማይማረው? ድንገት እዚህ ከመጣ አባቱ አስገድደው እንደሚወስዱት ነው የሚያስበው። ታዲያ ቆይ ምን ተሻለሽ? እንዴት እንደሆነ ባላውቅም ምናልባት ግን አንድ ነገር እንኳን ማድረግ ከቻልን ብዬ ነው። ልክ ነሽ። ቆይ ግን ምንድን ነው እሱ? በቃ ይሄ ልጅ ከአባቱ ጋር ያለውን ችግር እስከሚፈታ ድረስ ትምህርቱ ሊያመልጠው አይገባም። እና ያው ስጋቱ ቀሎለት ትምህርቱን መማር አለበት ብዬ አስባለሁ። ያው ከአባቱ ጋር ያለውን ነገርም ጎን ለጎን እየፈታ ማለት ነው። ቤዛ ስለ እውነት ሀሳብሽ ጥሩ ነው። ታዲያ ቆይ ከምን እንጀምር? ያው ምናልባት ሰብሰብ ብላችሁ እንደ መምህር አባቱን ብታናገሩለትና ያው ለሌላው ነገር ደግሞ ቀስ እያለ መፍትሄ ይፈልግለታል ብዬ ነው። አይ ቤዛ ትልቅ ሰው እኮ ነሽ። ችግሮችን ለመፍታት የምትሄጂበት መንገድ ሳላደንቅ አላልፍም። ለማንኛውም አንቺ አትጨናነቂ እሺ? ጥሩ ሀሳብ አመጣው እንዴ? በጣም እንጂ። ለማንኛውም እኔ እንደ መምህር እኔ እሱን ጉዳይ ይጨነቅበታለሁ እሺ? አንቺ ግን ምንም አታስቢ። መምህር በጣም አመሰግናለሁ። ምንም አይደለም ቤዛ። ለማንኛውም አንቺ ወደ ክላስ ግቢ እሺ? ብዙ አታስቢ። እሺ መምህር። ምን አለ የኔ አባት መምህር በቃሉ ማስተማርን ትተህ ካናዳ ሂድ ቢለኝ አይደለም ካናዳ የሱዳን አረዚህ ጠረፍ ምንድነው ደቡብ ሱዳን ሰማን አረ እንደው የትም ይሁን ብቻ ሂድ ባለኝ አያለቀታ ድሮ ገበያና ደሃ አይገናኝ ይባላል። ካናዳ አይ መድኃኒዓለም አባቴ ምን አለ እኔስ እንደው የጠፋብኝ ልጅ ሆነኝ ብዬ ልሂድ እንዴ? ክብሬን አይመጥም ደህንነት ይሻላል። አይ ካናዳ ካናዳ ኡፍ አቡሻ፣ አሁንስ ያሬድ ነገር እንዴት እንዳዛገኝ። ማን ያላዛገዋል ብለሽ ነው እናት? ቆይ ግን ከዚህ በኋላ ምን የሚፈጠር ይመስላል? ከዚህ በኋላማ ከባድ ጦርነት እንደሚፈጠር አትጠራጠሪ። የምን ጦርነት እንዴ? ያ ሁሉ ውርጅብኝ አውርደንበት መኮንን ዝም ብሎ የሚቀመጥ ይመስልሻል እንዴ? አይ እሱማ አይመስለኝም። እመኚኝ፣ በከባዱ ያስከፍለን እየተዘጋጀ ነው። ቆይ ግን ምን የሚያደርግ ይመስልሃል? በአሁኑማ ብቻውን እንደማይመጣ እርግጠኛ ነኝ። እና ነፍ ነገር ይዞብን ነው የሚመጣው። ምንና ምን? እንዴ ተወንጫፊ ሚሳኤል፣ ታንክ፣ ሞተር፣ ዲሞፍተር፣ አረ ነፍ ነገር። ቆይ አቡሻ፣ አንተ ይሄን ሁሉ የመሳሪያ ስም ከየት ነው ያወቅከው? እናቴ የወታደር ልጅ መሆኔን አትርሺ እንግዲህ። እናማ ቁጭ ብዬ የፖሊስ ፕሮግራም እያየሁ ነው ያደግኩት። አይ አቡሻ፣ ጭዊሽ እኮ አይጠገብም። አረ እናቱ ይሄ ጭዊ አይደለም። እሱማ እኮ ገብቶኛል። አነጋገርሽ ግን የሌለ ሙድ አላት። ለማንኛውም ይቻምሽ። ሚኪስ ግን ያው የፒያራችን ልብ እየጠባ ነው። አንተ ልጅ ግን ይሄንን ፒያራችን የሚል ነገር ተው ብትባል አልሰማልካ። አልፎ አልፎ እኮ ያዳልጠኛል። እዛ ይኸውልህ ሄለን ግን ከሰማች በግልምጫ ነው አፈራባ የምታስበላ። ኦሆ እናቴ በቃ እጠነቀቃለሁ እንዴ። ይሻላል።
ማነሽ ነው ቀስቴ ጀለስ ቆዝማለች። ምን አውቅለታለሁ? የግጣሙ ናፍቆት ገዝግዞት ነው እንዴ? ይሆናል። ወይኔ ወንድሜ መቼም እኛ አላስከፋንም። እኛ ደግሞ ምን ብለን ነው የምናስከፋው? ቆይ እስኪ ሂጅ ኢቲቪ ሙድ ልግባል። ስታይል ያሬዱ ማነሽ ፌሰናሽ ተንጠልጥሏል። የትኛው ፌሰና? ወይኔ ጉዴ! አረ ወገን እየተግባባን። ቆይ ጨርቄ ከከተምክ ስንት ጊዜ ሆነ? ኦልሞስት 1 ዊክ። ማን ነው ደግሞ እሱ? ቀስትዬ ክፍለ ሀገር ያለው ወንድሜ ነው። እኔ ማለቀው ወንድም? አዎ አንተ አታውቁም፣ ሌላ ጊዜ እነግርሃለሁ። ቀስጢላ የቤተሰብ ጨዋታ ነው። ልቀጥል ጨዋታችን? በእናትህ እና ምን እያልኩሽ ነበረ? በእናትህ 1 ሳምንት ሞላኝ። ታዲያ 1 ሳምንት ሙሉ ከኛ ጋር ዘልቀ ግን ምንም የኛ ሙድ አልገባልህ። አላሻንቲ ግራ አታጋባኝ። አንተን እንጂ ግራ የምታጋባኝ። ምን አረኩ ደግሞ? 1 ሳምንት ሙሉ እኛ ጋር ከትመ ግን የኛ ስታይል ምንም እየዘለቀልህ አይደለም። አራሻንቲ አሁን እኮ ጥሩ ላይ ነው ያለሁት። እንደውም ቆይ አራደኛ ቋንቋ ሳልተሻል አየህ ተሻሽያለሁ። ጸዲ ሙድ እያራመድኩ ይቻምሽ ገመንሽ እኔ ቆዘምሹ ምንም አልሆንኩ። ወይኔ ጉዴ! ኧረ እባክህ ተወኝ፣ ተፋታኝ። ለምን እንዴት የሚለውን ጭዌን ተፋታኝ አላልኩ? እሺ ምን ልበል? ወይኔ ጉዴ! ጭራሽ ደገመው። ቀስቲላ በማዶ አይዣለሁ። አንዴ ፈርሽልኝና ፊክስ አድርግልኝ። አንተ ቆይ ምን ሆነ ነው የፈዘዝከው? አረ ምንም አልሆንኩ። የሆነ ነገርማ አለ። እንዲያውም የሆነ ነገር እያሰብኩ ነው። ምን? ስራ መጀመር ፈልጋለሁ። ምን? እንዴ አሻንቲ ምን አልክ እኮ? ምን ማለት ደግሞ አይቻልም። ምን አገባ እሱ እንዴ? እኔ ልበል እንጂ አሁን በልበናት ወደ ጨዋታው ተመለስ። ቆይ ምን አይነት ስራ ነው የምፈልገው? ማንኛውንም አይነት ስራ ሰርቼ በቃ ገንዘብ ማግኘት ፈልጋለሁ እኮ አንተ። አዎ እኔ። አረ ቀስቴ በእናትህ ይሄን ልጅ የሆነ ነገር ብለህ ወደ ቀልቡ መልስልኝ። ምንም እኮ መግባባት አልቻለም። አንተ ልጅ ያማል እንዴ? ቆይ ስለምን ስራ ነው የምትወራው? ምንም አያመኝም። በቃ ስራ ሰርቼ ገንዘብ አግኝቼ በራሴ መቆም መልመድ እፈልጋለሁ። እና ታዲያ እሱ ቀላል ይመስላል እንዴ? ላይሆን ይችላል፣ ግን በቃ መሞከር አለብኝ። እሺ ቆይ እሺ ብንል ምን ሙያ አለ? እሱማ ምንም የለኝም፣ ግን በቃ ለምዳለሁ። እንዴ ይኸውልህ ትሰማለህ ብራዘር፣ እንኳን አንተ እኛ ራሱ ግድ ሆኖብን ነው እሺ የምንሰራው። ለምን አትረዱኝም? በቃ መስራት ፈልጋለሁ አልኩ አይደል እንዴ? እሺ እንደዛ ከሆነ እንፈልግልሃለን። ኧረ እንዲሁም እኮ ጀማል አንድ ሰራተኛ ፈልጋለሁ እያለ ነበር። ጀማል ላቢያጁ? አዎ ጀማል ላቢያጁ። ላቢያጆ ማለት መኪና ማጠቢያ ነው። እና ላቢያጆ ብሎ ገላ ማጠቢያ ቤት አለ? መኪና ማጠቢያ እንደሆነ ካውቂያለሁ፣ ግን በቃ የእናንተ ነገር ምን ይታወቃል? ከቀየራችሁት ብዬ እኮ። እና መኪና አጠባ ትወርኪያለሽ? አረ ምን እሰራለሁ። ታስታይ በቃ አታስቢ፣ ጀማል ጋር ነው ወስድሻለሁ። ደስ ይለኛል፣ ግን ምሳ ተጋብዘናል። ገድ ነው ደሞዝ በጣ ነው። ምንድነው እንደዚህ ትክዝ ብሎ መቀመጥ? ማን የተከዘው? ያው አንቺ ነሻ። ማን ሊሆን ይችላል? መስሎ ነው ያልተከዝኩ። አይ መስሎኝ እንኳን አይደለም፣ እንደ ተከሽ እርግጠኛ ነኝ። በምን እርግጠኛ ሆንክ እባክህ? ያው ያለሽበት ሁኔታ የሚያስተክስ ስለሆነ። እኔ ምን አይነት ሁኔታ ውስጥ ነው ያለሁት? የእውነት ንግግሬ እንደዚህ ስፔሻል ብዬ አስቤ አላውቅም ነበር። በእናትህ የተጠየቅከውን ብቻ መልስ። ያው ያሬድ ባንቺ ምክንያት ከአባቱ ጋር ተጣልቶ ከቤት መውጣቱ አስጨንቆሽ ከሆነ ብዬ ነው። ምን? ይሄንን ደግሞ ማን ነው ላንተ የነገረ? እኔ መስማቴ ነው እንደ ገረመሽ ቤዛ? ቆይ አንተ እንዴት ልሰማ ቻልክ? ይሄ ቆይ ሙሉ የግቢው ተማሪ የሚያውቀው ነገር ነው። የምርህን ነው ኤርሚያስ? ተሳሳትሽ ኤልያስ። እስቲ በእናትህ አሁን እንኳን አቀልድ ተናገር። አዎ ሙሉ የግቢው ተማሪ እኮ ያውቃል። ወይኔ ቤዛ ውርደትሽ። ስለምን ውርደት ነው የምታወሪው? ከዚህ በላይ ውርደት አለ? እባክሽ አታካብጂ። ይልቁንስ የት ነው ያለው? እኔ እንጃ አላውቅም። መልስሽ ይሄ ባይሆን ደስ ይለኝ ነበረ፣ ግን የማግዝሽ ነገር ካለ ኤኒ ታይም አለ። ምን ሊኖር ይችላል? ምንም የለም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ከሆነ ጥሩ፣ ግን እንደ ባለፈው የደቡብ ጸብ ምናምን ነገር ካለ ጥሪ። እንደዚህ አይነት ነገር ይመቸኛል። የምን የደቡብ ጸብ? ቤዛ ደግሞ የያሬድን ጀለስ ለማስጣል ትልቅ የጀማ ጠብ ውስጥ እንደነበራችሁ ማላቅ ነው እንዴ ይመስልሽ? ይህንንም ሙሉ ተማሪ ያውቃል። ቤዛ ደግሞ ጆሮ ለባለቤቱ ባዳ ነው የሚባለው ነገር አሁን ገና እውነት እንደሆነ ተረዳሁት። ወይኔ ቤዛ ውርደትሽ። አይዞሽ በቃ ቤቲ ቻው። ፋውልስ አቡሻ አቡሻ አሉት ስሙን አሳንሰው ከዳጣ ይበልጣል አብሮ ለኖረ ሰው። አቤት
አንተ ግጥም ላይ ጸዴነ ስላመረርከው እንዴ? እኔ እኮ በፒያራችን ፊት ላሞግስ ፈልጌ ነው። ማንተን እኔን በፒያራችን ፊት የምታሞግሰኝ? እና በግጥም ላይ ጸዴነኝ እያልክ ነው? አዋ እንዴ አቡሻ የሶማኛ ፈጣን ነው ወረኛ። ከዚህ በላይ ምን አንቺ? ተው ሚኪ ግን ተው፣ እንደዚህ አይነት ጭዌ ይቅርብህ። ቁርስ ለመበልጥ እበላለሁ። ኧረ በእናትህ ዝም በል በእናትህ። እኔ ከዚህ በኋላ መስሜ ጥጥ ነው ድፍን ነው ብራዘር። ነው? አዎ ነው። ነው? አዎ። እሺ በል ተቀበል። ሚኪዬ ሚኪሻ ሁለት ግራ እግር አፍንጫ ይመስላል ልክ እንደ ቡጉር። ይሄን የመሰለ አፍንጫ ነው ቡጉር ምናምን ትለው? አሳመርኳት አይደል? አንተ እንዲህ በጥፊ ነው የምልሽ። ሁለተኛ ግን ፒያሬ ፊት እንደዚህ አይነት ቀልድና እቀውራለሁሽ። መጀመሪያም እኮ ነግሬሻለሁ፣ እንደዚህ አይነት ጭዌ ይቅርብህ ከኔ ጋር። ያቡሽ በቃ ወሬ ቀይርና እና ሻንቲ ጋር ደውላችሁ እየጠበቁ ነው። ስታይል ሚኪ ከባድ ሰው ደወለ። ወይኔ ህፃን ይቀርቡስ መኮንን ማለት ነው። ይዞ እየፋታን በቃ። እሺ ምን ላድርገው? እኔ ምን አውቃለሁ። በቃ አንሳለት። ስታይል ሄሎ